ታሪካችን የሚጀምረው በውበቷ አቻም የለሽ በተባለላት ለንደን ከተማ ውስጥ የባረንን ትልቁን ህንጻ እያሳየን ሲሆን ጄሚ የምትባል የካምፓኒው ሰራተኛ በነሱ ትልቅ ኢንዱስትሪ ውስጥ የተለያዩ የቴክኖሎጂ አገልግሎቶችን ማግኘት የሚችሉ እንደሆነ እየገለጸች ሲሆን ቴክኖሎጂም በአሁኑ ጊዜ የተለየ ቦታ ይዞ እንደተገኘም አያይዛም ትገልጻለች። ቀጣዩ ትዕይንት ላይም አንድ ሉሲፈር የተባለ ሱፐር ሂሮ የሀገሩ ሴት በጠላቶች ተይዛ እሷን ለማትረፍ ከአደገኛ ጠላቶች ጋር ሲፋለም ቆይቶ ሁሉንም ይጨርሳቸውና ከዋናው ጋር ቢገናኝም እንደሌሎቹ ቀላል ተፋላሚ ሳይሆንለትም ይቀራል። ከሱ ጋርም ተጠባጥቦ ልጅቷን ከታደጋትም በኋላ ይሄ ሁሉን ነገር በሐሳበ ህሊና ሲያይ የነበረው ፐርቲክ ተኝቶ ከነበረበት ጠረጴዛ አስተማሪዋም ትቀሰቅሰዋለች። ፓትሪክም አብዝቶ ጌም መጫወት የሚያስደስተው ታዳጊ ሲሆን ሐሳቦቹ በጠቅላላ ከጌሞች ጋር የተያያዘ ነው። እንዲሁም አባቱ ሼከር በጣም የዋህና ለቤተሰቦቹ ማቸውን አባወራ ሲሆን በትንሹም ሳይበዛ ጅላጅል ነገርም ነው። የሚሰራበትም ስራ ቦታ ባረን ኢንዱስትሪ ውስጥ ሲሆን ባለው የሥራ ጥንካሬና ታታሪነት በሥራ ቦታው ተወዳጅ ነው። እንዲሁም ጄሚና አካሺ የሚባሉ ምርጥ የሥራ ጀለሶችም አሉት። ከቆይታ በኋላም የባረን ኢንዱስትሪ ባለቤት የሆነው ጋሽ ባረን ሁሉንም ለስብሰባ ጠርተዋቸው በአጭር ጊዜ ውስጥ አነጋጋሪ የሆነ ለውድድር የሚበቃ የቪዲዮ ጌም እንዲሰሩም ትዕዛዝ ያዛቸዋል። ባረን ሀብትና ንብረቱ ቁጥር ስፍር የሌለው በመሆኑ ኩራቲውን ንቀት ግልጽ ባይሆንም ለሰራተኞቹ ክብር የለውም። በሌላ መልኩ ደግሞ የሼከር ባለቤት የሆነችውን ሶኒያን ስንተዋወቅ ከባሏ ጋር ጥሩ ግንኙነት ያላት ሲሆን ቤተሰቦቿን አብዝታ የምትንከባከብ እንስት ነች። ነገር ግን ልጃቸው ፓትሪክ ከአባቱ ሼከር ጋር የማይስማማ ባለጌ ልጅ ሲሆን ሼከር ግን በተቃራኒ ልጁን ለማስደሰት እንደማንኛውም አባወራ የሚጋጋጥ ሲሆን የሆነ ጊዜ ላይም ሲኒማ አይተው ጭር ባለው ጎዳና እየተራመዱም ሳለ አንድ ጎረምሳ ስለት በማውጣት የያዘውን እንዲሰጠው ያስፈራራቸዋል። ሼከርም ጎረምሳው ልጁን እንዳይጎዳበትም በማለት ያለውን ሰጥቶትም ሲሸኘው ፓትሪክ ግን በግልፍተኝነት የአባቱ ፍርሃት አናዶት ለሁለትም ቢገጥሙት ያሸንፉት እንደሚችሉም ተናግሮ አባቱን ፈሪ ብሎ በመሳደብ ትቶትም ይሄዳል። ሼከርም ፈርቶ ሳይሆን እሱን ለመጠበቅ ያንን እንዳደረገ ገልጾ ልጁን እንዲመለስ ቢለምነውም ጥጋብ አናቱ ላይ የወጣው ፓትሪክ የአባቱን ቃላቶች ከምንም ሳይቆጥር ትቶት ይሄዳል። እንዴት ነው የሚያደርገው ባካችሁ? ይሄንንማ መለመን አያስፈልግም። ቤት ወስደ በርበሬ ማጠን ነው። ለማንኛውም ላይክ እና ሰብስክራይብ እንዳይረሳ። ወደ ታሪኩ። በሌላ መልኩ ደግሞ ፓትሪክ በሚኖረው ህይወት ከአክተር በላይ ጠላት እንደሚመቸው በሚገልጽበትም ሰዓት አባቱ ሼከር ቀበል በማለት ጠላት ነው፣ ከክፋትና ተንኮል ውጪ ምንም የለውም። በተቃራኒ ግን አክተር ራሱ ተርፎ ለሰው ይተርፋል፣ ተንኮልና ክፋትም የለውም በማለት ልጁን ለማሳመን ቢሞክርም ፓትሪክ ግን ጭንቅላቱ ላይ ያለው ሉሲፈር የሚለው ነገር በልጦበት ከአባቱ ጋር ሙግትም ይጀምራል። ነገሩም ሲከረናት በመሃል ስትገባ ፓትሪክ እያደረሱበት ያለው ምክር ሰልችቶት ወደ ውስጥም ይገባል። ሼከርም ልጁን በጣም ስለሚወደው ቢያናደውም መተኛቱን ለማረጋገጥ ክፍሉም ሲገባ ክፍሉም በአስፈሪ ፖስተሮች ተከቦም ያገኘዋል። የማይክል ጃክሰን አድናቂ የሆነበትንም ፖስተር ሲመለከት ልጁ ደስ እንዲለው በማለት የማይክል ጃክሰንን አለባበስ ለብሶ ጠዋትም ይጠብቀዋል። ሆኖም ልጁ በዚህ እንኳን ደስተኛ አልነበረም። ቆይ ምንድነው ታዲያ የሚያስደስተው? ትምህርት ቤትም ካደረሳቸው በኋላ ልጁ በድጋሚ ጠርቶት በጭንቅላቱ ያሳመነውን ከጥሩነት መጥፎነት ይሻላል የሚለውን እንዲቀይርም ይነግረዋል። ፓትሪክ ግን አባቱ ለተናገረው ንግግርም ቦታ ሳይሰጠው ወደ ውስጥም ይገባል። በመቀጠልም እንዲሰሩት የታዘዙትን አዲሱን የቪዲዮ ጌም ጥናት ካደረጉ በኋላ ሼከርም ለሥራ ባልደረቦቹ ጌሙን ለየት ለማድረግ የጌሙን ዋና ክፍል ማለትም አክተሮች የሚፈጠሩበትን ቦታ ጠላቱን ብንፈጥር ብሎ ሐሳብም ያቀርባል። ይሄም ለልጁ ፓትሪክ ሲል ያደረገው ሲሆን በተመሳሳይም ከሱ ጋር እንዲፋለም ሌላ የጌም ክፍልም ለመፍጠር ያሰቡ ሲሆን የመጥፎን ቦታ የሚሸፍነው ራዋን ወይም ራቨን የሚል ስያሜ የተሰጠው ሲሆን የጥሩነትን ቦታ የተሰጠው ደግሞ ጊዋን የሚል ስያሜ ነበር የተሰጠው። ሆኖም ጌሙን ሲመሰርቱት የሰው አካል ሲስተም ፕሮግራም ይሞሉለት ሲሆን እንቅስቃሴና
በተለምዶ የሰው ልጆች የሚያደርጉትን ፕሮግራምን በጠቅላላ ተሞልተውላቸው ነበር። በሌላ በኩል ደግሞ ጂዋን የሼከርን የፊት ገጽታ የያዘ የጌም ካራክተር ሲሆን ብዙ ነገሩ ከሼከር ባህሪ ጋር እንዲመሳሰል ተደርጎ የተሞላ ነው። ራቨን ግን እንደ ጂዋን ፊት ስላልተደረገለት በተመረጠለት ምርጫ የተለያየ ፊት መቀየር ይችላል። ስራቸውን ፍሬ አፍርቶ ሼከር ራቨንን እየሞከረም ሳለ በድንገት በስክሪን ውስጥ ያለው ራቨንም ፈገግ ይላል። ይህ ድርጊቱም ፕሮግራሙ ላይ ያልተሞላ ቢሆንም በቸልተኝነት ነገሩንም ይተውታል። ፕሮጀክቱም በአሪፍ ሁኔታ ተጠናቆ ሮሸን ስለ ጌሙ ማብራሪያ የሚሰጥ ጀመር። የሁለቱም የጌሙ ካራክተሮች እንደ ልብ የሚያገለግላቸው ተሰክቶ የሚገባ ነገር ለብቻው የተሰራላቸው ሲሆን ጥቅሙም አቅምና ጉልበት እያነሳቸው ሲመጣ እሱ እንደሚያጠነክራቸው ሼከርም ይገልጻል። ሆኖም ሁለቱም የጌሙ ካራክተሮች ልባቸውን አስቀምጠው ለመገዳደል ቢሞክሩ ለጊዜው ሊሰወሩ ይቻሉ እንጂ እስከ መጨረሻው ማሸነፍ አይችሉም። በተዘዋዋሪም አንዱ ካራክተር የአንዱን ልብ ሰርቆ ለማጥፋትም ቢሞክር እሱም በተመሳሳይ ማጥፋት እንደማይችልም ይገልጻል። ሆኖም ግን ሁለቱም ካራክተሮች ያለውን ነገር ተቋቁመው እስከ ሌቭል 3 መድረስ ከቻሉ እዚህኛው ሌቭል ላይ ማን አሸናፊ የቱ ተሸናፊ እንደሆነ ይታወቃል። ምክንያቱም ሌቭል 3 ላይ ቀድሞ ተኩሶ የተመታ ሰው በጌሙ አሸናፊ ወይ ደግሞ ተሸናፊ ይሆናል። በስማ ጌም ለመፍጠር ይህን ያህል ርቀት ጌሙን እኮ ወደ ፊልም ቀይረው። ጌሙም ለመመረቅ አንድ ቀን ሲቀረው አካሺ ራቨንን ቼክ ለማድረግ እንቅስቃሴዎችን ያደርግ ጀመር። ጉሮሮውንም ለማራስ ውሃ ለመጠጣት ብርጭቆ በሚያነሳበትም ሰዓት ራቨን ትዕዛዝ ሳይሰጠው ብርጭቆውን በአካሺ እጆች እንዲሰበሩም ያደርጋል። ሆኖም ግን አሁንም ምንም የጠረጠሩት ነገርም የለም። ቀጣይ ቀንም ጋሽ ባረን የመክፈቻ ንግግርም ከጨረሱ በኋላ የጌሙን ሲስተምም ያስተዋውቁ ጀመር። ፓትሪክም ጌሙን እንዳየ የጅማሮም ይወደዋል። የመጀመሪያውንም ሌቭል ተጫውቶ ለማሳየት አካሺ የጂዋንን ካራክተር በመልበስ ከራቨን ጋርም ይለጣለጡ ጀመር። ነገር ግን ራቨን ከተሞላበት ፕሮግራም ውጪ በመሆን አካሺ ይቆጣጠረው እንኳን በከበደው ሁኔታ ይፋየተዋል። የራቨን ባህሪና አዳዲስ ነገሮቹ አካሺ ጭንቅላት ውስጥ ግራ መጋባትም ቢፈጥርም አሁንም ነገሩን አቅልሎም ያልፈዋል። የጌሙ ምርቃትንም አስመልክቶ ፓርቲ ስለተዘጋጀ ወደዛም ሊያመሩ ሲሉ በጌሙ ቀልቡ ተስቦ የነበረው ፓርቲክ ጌሙን መጫወት እንደሚፈልግም ይናገራል። ፍላጎቱን ሙሉ ለማድረግ እንዲጫወት ተፈቅዶለት የጂዋንን ካራክተር ተቀብሎ ለመጫወትም ሲዘጋጅ አካሺ ካራክተርን ምን አይነት ስም ልስጥልህ ብሎ ይጠይቀዋል። ፓርቲክም ሁሌ ከአፉ የማይለየውን ቃል ሉሲፈር በለው በማለትም ምላሽ ይሰጠዋል። ሉሲፈርና ራቨንም ተዋውቀው የጌሙን ጅማሮ በማድረግም ይፋለሙ ጀመር። አባቱ ከእናቱ ጋር አሽኮለሌ ሲሉ ፓርቲክም ሉሲፈርን በመሆን ራቨንን ያስጨንቀውም ጀመር። ሆኖም ሌቭል 3 ላይ ሊገባም ሲል አካሺ ጌሙን በማቆም እንደሚበቃው ገልጾ ፓርቲክ ከስቱዲዮ እንዲወጣም ያደርገዋል። ራቨንም በሚያስደንቅ ሁኔታ ሉሲፈር ጌሙን ማቆም አትችልም፣ ጌሙን የማትጨርስ ከሆነ እኔ አንተ ያለህበት መጥቼ ጨርሳለሁ ይለዋል። ራቨንም ሉሲፈር ላይ እንደተናደደው በሁለቱም ሌቭል ፓርቲክ በደንብ አድርጎ ስለጠፈጠፈው ራሱን ተሸናፊ አድርጎ ማሰብ ባለመፈለጉ ነው። ቆይ እኔ የምለው ይሄ ነገር ሰው ነው እንዴ? ሆኖም አካሺ የሆነ ያለው ነገር አዲስ ሆኖበት በመስጋት ፕሮግራሙን ሊያቋርጥም ቢሞክር በቀላሉ ሊታዘዝለትም አልቻለም። ወደ ፓርቲውም ተመልሶ ሼከርን ነጥሎ ሊወስደው ሲል ፓርቲክ ለመጀመሪያ ጊዜ ለአባቱ አበባ ወርውሮለት በአባትነት ፍቅር ተያይተውም ይለያያሉ። ሙሰኛ የሆነ ልጅ ያን ሁሉ ጊዜ የት ነበር? ወደ ውስጥም ገብተው እምቢ ያለውን ሲስተም ከማየታቸውም በፊት ሼከር ለራቨን የተሰራለት ሳምፕል አሻንጉሊት ጋር በመሄድ ጠግበክ ነው አልታዘዝም የምትለው አይደል በማለት ለልጁ የተበረከተለትን አበባም ያስጨብጠዋል። አካሺም የኤሌክትሪክ ክፍል ገብቶ ሲመረምር ሼከርም ውስጥ ያለውን ችግር እያጣራ ሳለ ራቨን በስክሪን ውስጥ እንዳለ ሼከርን ለማጥቃት አንዳች ነገር ይወረውራል። እንደ ድል ሆኖ ግን ሳትነካውም ታልፈዋለች። ነገር ግን ስክሪን ውስጥ ያለው ራቨን ውጪ እንደ አሻንጉሊት የቆመውን ራቨን የራሱን ፕሮግራም ይጭንበት ጀመር። በሰከንድም ውስጥ ከስክሪኑ ሙሉ በሙሉ በመውጣት ከጌሙ ዓለም ወጥቶ
የሰው ልጆች ወደሚኖሩበት ዓለምም ይቀላቀላል። ሼከርም ወደ ቦታው ሲመጣ የራቨንን ሳምፕል አሻንጉሊት ከቦታውም ያጣዋል። በሌላ መልኩ የአካሺ ምስል ተጠቅሞ ወደ እሱ በመሄድ ሉሲፈር አንተ ነህ በማለት ይጠይቀዋል። አካሺም ልቡ 60 ዲግሪ እየመታ እሱ ሉሲፈር እንዳልሆነም ሲገልጽ ራቨን በንዴት ከኤሌክትሪክ ጋር ለትሞም ይገለዋል። ይህ ሁሉ ነገር ያየውም ሼከር እግሬ አውጪኝ ብሎ በመፈርጠጥ መኪና ውስጥ ገብቶ ወደ ቤቱም ያመራል። በድንገትም ራቨን ከፊቱ ቀድሞ ፊቱም ይቆማል። ሼከርም በራሱ እጅ የፈጠረው ጌም ከፊቱ ቆሞ ማየቱ ድንጋጤም ይጭርበታል። ራቨንም አስከትሎ ጌሙን ሳይጨርስ የሄደው ሉሲፈር እሱ እንደሆነም ቢጠይቀው ሼከርም የሉሲፈርን ቃል የሚጠቀመው ልጁ እንደሆነ ስለሚያውቅ ለልጁ ለመከላከል ሲል እኔ ነኝም ይላል። ራቨን ግን ባለው የእይታ ሲስተም የመታወቂያ ስሙ ሼከር እንደሆነ ሲረዳ ማንን የምታታልለው አንተ በማለት ያለውን ፓወር ወርውሮ ከመኪናው ጋር ለትሞ እንዲሞትም ያደርገዋል። ሌሊትም ሶኒያ ስልክ ተደውሎላት ባለዋ በአደጋ እንደሞተም ይነገራታል። ጠዋት ላይም መኪናዋ ከገባችበት ወንዝም ያወጧታል። በሚያሳዝን ሁኔታ ሼከርንም ይሸኙታል። እናትና ልጅም ሼከርን በማጣታቸው አብዝተው ቢያዝኑም ፐርቲክ ግን አባቱ የሞተው በአደጋ ሳይሆን በራቨን ተገሎ እንደሆነ በሚያያቸው ምልክቶችም ይጠራጠራል። ነገር ግን ሶኒያ አንድ ጌም ካራክተር እንዴት ወደ ምድር ይመጣል ብላም በማሰብ ፐርቲክ እንደሚያስበው የአባቱ ሐዘን ነው ብላም ትደመድማለች። በተዘዋዋሪም ራቨን በአንድ ከፍታ ላይ ወጥቶ ሉሲፈር የሚገኝበትን ቦታ ሰርችም ያደርጋል። ጄሚን ፐርቲክ ሁሌ የሚናገራቸው ነገሮችን ማጠራጥሯት ወደ ስቱዲዮም አብረው ሲሄዱ ቦታው ተተረማምሶም ያገኙታል። ፐርቲክም እዛ አባቱ ለሱ ሊሰጠው የነበረውን የጆዋንን የጌም ልብስ ከደብዳቤ ጋርም ያገኘዋል። በመቀጠልም ፐርቲክ አካሺ ጋር ደውሎ ስቱዲዮ መተረማመሱንም ሲነግረው ራቨንም በስተመጨረሻ ሉሲፈር ፐርቲክ እንደሆነ ይረዳና አሁን የት እንዳለም ሲጠይቀው ስቱዲዮ ውስጥ ከጄሚ ጋር እንዳለም እየነገረውም ሳለ ጄሚ ከኋላዋ የአካሺን ሬሳ ታየዋለች። በዚህም ፐርቲክ እያወራ የነበረው አካሺን ሳይሆን ራቨንን እንደሆነም ይገባዋል። ፐርቲክም አስከትሎ ለእናቱ የሆነውንም ሲነግራት ሶኒያ በፍጥነት ለድርጅቱ እንደምትመጣም ታሳውቀዋለች። ሆኖም ራቨንን ለማስቆም የግድ ጆዋንን ወደ ምድር ማምጣት እንዳለባቸውም ተረድተው ፕሮሰሱንም ይጀምራሉ። ነገር ግን የሱን ፕሮግራም ወደ ምድር ማምጣት የሚያስችል ፕሮግራም ስላልተሞላለት ሲስተሙም ይገግምባቸዋል። ሶኒያም ወደ ህንጻው ስትደርስ ሞቷል የተባለው አካሺ አልፎ ሲገባም ስትመለከተው አጠራጥሯትም ደውላ አካሺ ወደ እነሱ እየመጣ እንደሆነም ትነግራቸዋለች። ፐርቲክም እየተጣደፈ ወደ መኪናው ገብቶ ሲሄድ ራቨን ባየውም ሰዓት ያለ የሌላ አቅሙን ተጠቅሞ ይከተላቸውም ጀመር። ሶኒያም ከመጣባት ችግር ፈርጥጣ ለመሸሽ መኪናዋን በኃይልም ትጀልጠው ጀመር። ራቨንም ከባስ ጋርም ይጋጭና ከነሱ ኋላም ለመቅረትም ይበቃል። ሶኒያም ከራቨን ለመሰወር አሮጌ የመኪናዎች ክምችትም ሄዳም ትሰወራለች። ሆኖም ቀዝቀዝ ባሉበት ሰዓት ራቨን ወደ እነሱ መኪናዎችን ይወረውር ጀመር። በዚህ ሰዓት ግን ጆዋን ቦታው ላይ ደርሶ ይከላከልላቸውም ጀመር። እነ ሶኒያም ከቦታው ሲሄዱ ጆዋን ከራቨን ጋር ይፋየተው ገቡ። ሆኖም ጆዋን ራቨንን ወደ ወጥመዱ አስገብቶት አፈንድቶት በትንትኑም ይወጣል። ልቡንም ራሱ ጋር አቆይቶ ሶኒያ የምትነዳው መኪና ፊትም ዘፍ ብሎም ይቀመጣል። ምንም እንኳን የጌም ሮቦት ቢሆንም ፓትሪክ አባቱን ስለሚመስል ብቻ አብሯቸው ወደ ህንድ እንዲመጣም እናቱን ያሳምናታል። ወደ ኤርፖርትም ሲገቡ ጥርጣሬ እንዳይጭር በማለት ሻርፓንም ታለብሰዋለች። መፈተሻውንም ለማለፍ የግድ ሰው መምሰል ስላለበት አንድ ፍሪኪን በጥፊ ብሮ በመዘረር እንደሱ ኮፒ ሆኖ በመውጣት ፓስፖርቱን አሳይቶ ፍተሻውንም ያልፋል። ወደ ህንድም እንደደረሱ አየር ማረፊያ ውጪ ላይ ሶኒያን የሚላከፍ ጎረምሳ ጆዋን ባየም ጊዜ ሴትን ልጅ እንዴት ማናገር እንዳለበትም ለማስተማር ትንሽ ቅጣትም ይሰጠዋል። ጀለሶቹም አብረው ቢመጡ ለመጡትም በየተራ የምት ቅጣቱንም ያሳርፍባቸዋል። ቦምቤ ወዳለው መኖሪያ ቤታቸውም እንደደረሱ ሶኒያ የሼከርን ትዝታ ዳግምም ይደቀንባታል። አስቀድሞ ጆዋን ሼከርን በመምሰል ምንም አይነት የሮቦት ስታይል እንዳይጠቀም ያስጠነቀቁት ሲሆን ጎረቤቶቿም ጆዋንን ሼከር አርገውም ተቀብለዋል። ሶኒያም ከሼከር ጋር የተነሳችውን ፎቶ እያየችም ሳለ ጆዋን ከኋላዋ በመምጣት
ብዙ ጊዜ የሚጠቀመውን አባባልም ሲልላት ሶኒያ ደንግጣ ይህን እንዴት ሊል እንደቻለም ስትጠይቀው ጂዋን የሼከር አስተሳሰቦች በጥቂቱ ፕሮግራሙ ላይ እንደተሞላም ያሳውቃታል። እናም ሶኒያ ጂዋን የባሏን መልክ ብቻ ሳይሆን ባህሪም እንደያዘም ትረዳለች። በምሽቱም ጂዋን የራቨንን ልብ በመያዝ በአቅራቢያቸው ያለን እንደሆነም ያጣራል። ከነሱ ጋርም ኖርማን ሰው እንደሚኖረው ሕይወቱንም መግፋት ይጀምራል። የሆነ ቀንም ፐርቲክ አባቱ ያስቀመጠለትን የጂዋንን ልብስ ተጠቅሞ ጌም ሲጫወት ሲስተሙ ከጂዋን ጋር ተገናኝቶ ፓትሪክ እንደሚያዘውም ይሆን ጀመር። የፐርቲክና የጂዋንን መቀራረብ ጂዋን ሮቦት መሆኑን እስክንረሳም ያደርገናል። ነገር ግን በዚህ ሁሉ ነገር ፍርስርሱ ወጥቶ የነበረው ራቨን በኤሌክትሪኩ ዝርጋታ ኃይል በማግኘቱ ከተቀበረበት መሬት ወጥቶ በመገጣጠም ኃይሉንም ድጌ ይሞላዋል። በመቀጠልም ወደ ጋሽ ባረን በመሄድ የጌሙ ካራክተር ራቨን መሆኑን አሳውቁት የሼከር ቤተሰቦች የት እንዳሉ እንዲነግረውም ሲጠይቅ ባረንም በመርበትበት ምንም የሚያውቀው ነገር እንደሌለ ቢያስረዳው ራቨን ጭንቅላት ውስጥ ዘልቆ በመግባት ወደ ህንድ እንደሄዱም ይደርስበታል። ሶኒያም ተክዛ ቆማ ሳለ ጂዋን ከኋላዋ በመከሰት የራቨንን ልብ እያሳያት ለጊዜው ከሱ ቢገላገሉም እስከ መጨረሻው ባለመወገዱ ባልታሰበ ሰዓት ሊመጣባቸው እንደሚችል ያረዳታል። ሆኖም ራቨን ከጂዋን የበለጠ አቅምና ጉልበትም ስላለው ጂዋን ራቨንን የሚያሸንፍበት እድሉ 0.01% እንደሆነም ሲያሳውቃት እሷም ትንሹ ልጇን ብቻ እንዳይነካባት እንዲከላከልላቸውም የመጨረሻ ፍላጎቷንም ስትገልጽለት ጂዋንም ለዚህ ሚሽን የተሻለውን እንደሚያደርግም ያስረዳታል። ያ በእንዲህ እንዳለ ራቨኑ ወደ ህንድም ይመጣል። በቀጣዩ ቀንም ሶስቱም ወደ አንድ ፕሮግራምም ያመራሉ። ሶኒያም ጂዋንን አስቁማ ሼከር ከመሞቱ በፊት ይህንን ስጦታ ለፐርቲክ ሊሰጠው ነበር፣ ቅር ካላለክ አንተ ብትሰጠው ይደሰታልም ትለዋለች። ጂዋንም ተቀብሏት ስጦታውንም ለፐርቲክ ይሰጠዋል። አጀርም ወደ ጂዋን መጥቶ ምንድነው የምትፈዘው ሰውዬ ወዝወዝን በል እንጂ በማለት አንዳንድ የዳንስ ስቴፖችንም ያሳየዋል። ከሰከንዶችም በኋላ ጂዋን ነገር ግን ፓርቲው ላይ እንዳሉ ራቨን በአቅራቢያው እንዳለም ሲሰማው እነ ሶኒያ ከዛ እንዲሄዱም ያስደርጋቸዋል። ፐርቲክ ለምንድነው ከፓርቲው የወጣ ነው ብሎ ጥያቄም ሲያበዛ የሶኒያን አካል ራቨን እየተቆጣጠረው ስለነበር አፉን እንዲዘጋም ያስጠነቅቀዋል። በተመሳሳይም ጂዋን ወደ መኖሪያው ሲያመራ ቤቱ ተረባብሾ በስክሪኑ ራቨን መልእክት አስቀምጦለትም ያገኛል። እናም ትክክለኛዋ ሶኒያ ባቡር ውስጥ እንዳስቀመጣት ገልጾ ነገር ግን በሱ ቁጥጥር ስር እንዳለችም ይነግረዋል። ፐርቲክም እሱ ጋር እንዳለ ገልጾ ከሁለቱ አንዱን እንዲያድንም ሲነግረው ጂዋን በፍጥነት ወደ ባቡር ጣቢያ በመሄድ ሶኒያ የያዘችውን ባቡር ውስጥ ይገባል። ሹፌሯም ሶኒያ ስለነበረች ባቡሩን እንዳይቆም አድርጋ ወደፊት እየጀለጠችው ነው። ሆኖም ጂዋን ያለ የሌላ አቅሙንም ተጠቅሞ ተሳፋሪዎቹን የያዘውን ባቡር ከፊት ለፊተኛውም ይነጥለዋል። በማስቀጠልም ወደ ውስጥ ገብቶ ሶኒያ ወደ ራሷ እንድትመለስም ካደረጋት በኋላ ባቡሩ መተላለፊያውን ደርምሶ ወደ ውጭኛው ዘልቆ ሲገባ ጂዋን አቅሙን አሟጦ ባቡሩን ካስቆመም በኋላ ሶኒያን ወደ አንድ ጥግ በመውሰድ ፐርቲክን መልሶ እንደሚያመጣውም ገልጾ አቅም ይሰጠው ዘንድ ኤሌክትሪክ ከሞላ በኋላ ወደ ጌሙ መንደርም ብቅ ይላል። ራቨንንም ያለ ልቡ መግደል ስለማይችል ልቡን ካስረከበው በኋላ ራቨን ሕጌ ፓወሩን አሰባስቦ ለመፋለም ፊሽካ ይጠብቁ ጀመር። ፐርቲክም ታሰረበትን ፈቶ ወደ ጌሙ ሶፍትዌርም ጠልቆ በመግባት የጂዋንን ፕሮግራም አክቲቭም ያደርግለታል። የጌሙም መጀመር በይፋ ተጀምሮ ይለጣለጡትም ጀመር። ሆኖም ራቨን ከጂዋን የበለጠ ጉልበት ስለነበረው ቀላል ተፋላሚ ሊሆንለትም አልቻለም። ቢሆንም ግን የመጀመሪያው ሊቭል ጂዋን ያሸንፋል። እንዲህ እያልን ሶስተኛው ሊቭል ላይም ይደርሳሉ። ይሄም ጨዋታ የሚለየው ቀድሞ ተኩሶ በመታ በመሆኑ ራቨን ቀደም በማለት ጂዋንን መጥቶም ይዘርረዋል። ነገር ግን ልቡን አድርጎ ባለመጫወቱ ሽንፈቱን ሳይወስድ ቀርቶ በድጋሚ ብድግም ይላል። ተራው የሱ ስለሆነም ራቨንን ለመግደልም ሲሰናዳ ራቨን ራሱን 10 ቦታ በመክፈል የትኛው
ትክክለኛ ራቨን እንደሆነ ግራ ያጋባዋል። ሆኖም አስሩም ወደ እነሱ እያመሩም ሳለ አንድ ነገርም ያስተውላሉ። ከአስሩ ውስጥም የአንዱ ብቻ ጥላ በመታየቱ ትክክለኛው ራቨን እሱ ነው ብለው በማሰብ ቢተኩሱ ራቨን በትንትኑም ይወጣል። ሆኖም ዳግም ወደ ምድር እንዳይመጣ በማለት ጂዋን ራሱን ሰውቶ የራቨንን ብትንትን አካላቶች እሱ ውስጥ ዘልቆ እንዲገቡም ያደርጋል። ይሄንንም ያደረገው ለሶኒያ የገባላትን ቃል ለማክበር እንደሆነም ገልጾ ለአንዴና ለመጨረሻ ጊዜ ቨርቲክን ይለየዋል። ይሄም ከሆነ ከ6 ወርም በኋላ በድጋሚ ተመልሰው ለንደን እየኖሩ ሲሆን 6 ወር ሙሉ ቨርቲክ ጆዋንን ለመመለስ እየሞከረ እንደሆነ ሶኒያና ጄሚ ሲያወሩ እንመለከታለን። ቨርቲክም የመጨረሻ ሞራሉ ላይ ሆኖ በድጋሚ ሲሞክር እንደ ሁልጊዜው ፌል ይሆንበታል። ተናዶም ሊወጣ ሲል ግን ሲስተሙ በድጋሚ ፕሮግራሙን ማካሄድ ይጀምራል። እናም በድጋሚ ጆዋን ወደ ምድር ሲመጣ ታሪካችን ያበቃል። ውድ የቦሊውድ አፍቃሪዎች ራዋን የሚለው ምርጥ የህንድ ፊልም መሰናዶ በዚህም ያበቃል። በሚቀጥሉት ቀናቶች እስክንገናኝ ባይ። ደግሞ ሰብስክራይብ አድርጉ።